ታስክ ስተዲ ኤሪያን በቤዚል ልቆርጥ ነው። ስፓሻል አናላይሲስ ቱል እላለሁ። ስፓሻል አናላይሲስ ቱል እላለሁ። ኤክስትራክሽን ከፍታለሁ። ኤክስትራክት ባይማስ ከፍታለሁ። እዚህ እመጣለሁ። ሶርስ ዴሜን ሰጠዋለሁ። ሶርስ ዴም ሰጠዋለሁ። እቺን እመጣና ቤዚን በቤዚን ቆርጣለሁ። እቺን ከፍትና በፊት ያስቀመጥኳት አለች ደግማታለሁ። በፊት አለች እሷን መጫን እችል ነበር። አቃቂ ዴም ስፔሊንግ ለወጥ አደርጋለሁ ከቅድሙ እንዲለይ። አቃቂ ዴም ቅድም ስለሚያውቀው አውቀዋለሁ ሊለኝ ስለሚችል ኤምኤም አልኩት። ሴቭ እለዋለሁ። የቱ ጋር ነው የማስቀምጠው? ግራውንድ ዋተር ፖቴንሻል ሪዛልት ዳታ ውስጥ ነው የማስቀምጠው። ኦኬ እላለሁ። ቆርጣለሁ። ኮምፒውተራችን እንዳያጠፋ ሁልጊዜ ሴቭ አድርጉ። እኔ አሁን በአጋጣሚ ስክሪን ስለምጠቀም ነው የሚያጠፋብኝ። አሁን እንዳለፋ ይጨርስና ሴቭ አደርጋለሁ። ሲጨርስ በየስራዬ ላይ ሴቭ አደርጋለሁ። እዚህ ጋር እመጣለሁ። ፋይል ሴቭ ታደርጋለች እንዳትደግሙ። አሁን ስለዚህ አሁን ይህን ሶርስ ዴሙን አልፈልገውም፣ አጠፋሁት። አሁን ፋይል ሴቭ አስ ግራውንድ ዋተር ፖቴንሻል ሲሰራ ሁልጊዜ ሴቭ መደረግ አለበት። ሴቭ ቢጠፋ ከዚህ ነው የምቀጥለው ማለት ነው። ፋይል ሴቭ አስ ቀርታ ሴቭ አስ ቱል በለው ጥሩን ቀየርኩት። ሴቭ አረኩበትን ኮድ ቀየርኩት። እዛ ይሄን አዘጋጀው ማለት ነው። ከዛ በኋላም ይሄን ሁላችሁም እዚህ ላይ ከደረሳችሁ አሁን ምንድነው ስሎፕ ስሩ። ትናንትና የሰራችሁትን ስለሆነ አሁን አይከብዳችሁም። ስሎፕ ስሩ። ጀነሬት ስሎፕ አብረን ስራ። አሁን እዚህ ጋር ዴሊኔት ያላረጋችሁ ልጅ በትናንትናው ዴም ስሩ። አሁን እዚህ ጋር ቅድም የተቋረጠባችሁ በትናንትናው ዴም ስሎፕ ስሩ። እንደገና ስፓሻል አናሊሲስ ንግባ። የትናንትናው ዴም ያላችሁ በዛ ቀጥሉ። በሼፕ ፋይል በቆረጥ ነው ትመጣላችሁ። ሰርፌስ ትገባላችሁ። ሰርፌስ ስሎፕ ትገባላችሁ። ስሎፕ ልሰራ ነው እንደ አዲስ ማለት። ከዛ ትመጣላችሁ። አቃቂ ዴሙን ትሰጡታላችሁ። ሴቭ የምታደርጉበት ቦታ ወሳኝነት አለው። ዶክመንት ስለሆነ ማለት ነው። የሪዛልት ሪሰርች ከሆነ በቃ የምታስቀምጡበትን ቦታ ተጠንቅቃችሁ ትከፍታላችሁ። እዛው GWP ሪዛልት ውስጥ ነው የሚያስቀምጠው። ይሄንን ስሎፕ እለዋለሁ። ስሎፕ እለዋለሁ። ፒፍ እየጠየቀኝ አይደለም። ሴቭ እላለሁ። ከዛ ስሎፑ በምን ይሁንልህ? በዲግሪ ይሁንልኝ። ኦኬ እላለሁ። ስሎፕ እየሰራ ነው። ስሎፕ ሰራልኝ። ሴቭ አደርጋለሁ። እኔ በመሃል ምናልባት እንዳያጠፋብኝ ሁልጊዜ ሴቭ ላድርግ። ሴቭ ላድርግ። እሺ አሁን ስሎፕ ሰራው። የአቃቂ ካችመንት ስሎፕ ይሄን ይመስላል። ስሎፑን ሲከፋፍለው ራሱ በ9 ነው የከፈለው። እናንተ ወደ 5 ታመጡታላችሁ። 9 ማለት ራሱ ሶፍትዌሩ የከፈለበት ነው። ስለዚህ ትመጡና እቺን ራይት ክሊክ ታደርጉና ፕሮፐርቲ ትገባላችሁ። 9 የነበረውን ክላሲፋይድ የሚለውን ሲምቦሎጂ ነክታችሁ ክላሲፋይድ ትሉና እቺን 9ን ወደ 5 ቀይሯታላችሁ። 5 ከዛ እቺ ሌቨል ፎርማቷን ትናንትና አሳይቻለሁ። እቺን ክሊክ ታደርጓትና ፎርማት ሌቨል እቺን ትነኳትና 10 የነበረችውን ወደ ስንት እንውረድ? ወደ 3 3 4 5 3 ኦኬ። ይሄ ምንድነው? ዴሲማል ፕሌስ ለመቀነስ ነው። ሌጀንድ ላይ ሲወጣ እንዳያስጠላል። ከ0 እስከ 1.8 ምናምን የሚለውን ለማስተካከል ነው። አፕላይ ኦኬ። ዚህ ዘ ስሎፕ ኦፍ አቃቂ ቤዚን። ቀያዮቹ ከፍተኛ ቦታ ናቸው። አረንጓዴዎቹ ዝቅተኛ ቦታ ናቸው። ቢጫዎቹ መካከለኛ ናቸው ማለት። አሁን ይሄ አትሪቢዩቱን ትናንትና ሳሳያችሁ መክፈት አይቻልም። ሪክላስ አልተደረገም። ለኦቨርሌይ አናሊሲስ የሚጠቅመው ሪክላስ የተደረገው ነው። ሪክላስ ያልተደረገው ለኦቨርሌይ አናሊሲስ አይሆንም። ስለዚህ ሪክላስ ይደረጋል። ሪክላስ የምትባለዋል እዚህ ጋር ትነካላችሁ። ሪክላሲፋይ ምትላለች አራተኛው ላይ ሶስተኛው ላይ ሪክላሲፋይ። ከዛ ስሎፑን ትሰጡታላችሁ። ቫልዩ ነው ይሄ፣ በቫልዩ ነው የሚሰራው። ቫልዩ ይሁን። ክላሲፋይን ትከፍቱትና እቺን 9 የነበረችውን 5 ናቹራል ብሬክ ይሁን ችግር የለውም። ይሄ ኦኬ በሉ። ከዛ እዚህ ጋር ሴቭ ማድረጊያ ማስተካከያ እንዳትረሱ። እዚህ ጋር ሪክላሲፋይ ማስቀመጫ ዲፎልት እንዳያስቀምጥባችሁ ሴቭ ማድረጊያው እዚህ ጋር ነው የሪክላሲፋዩ። ከዛ ብራውዘሯን ትከፍቷትና እዚሁ ግራውንድ ዋተር ሪዛልት የሚለው ውስጥ እዚች ውስጥ ሪክላስ ትላላችሁ። ሪክላስ ስሎፑ ሪክላስ የተደረገው ለኦቨርሌይ አናሊሲስ የሚዘጋጀው ይሄ ነው።
ሪክላስ ስሎፕ ትሉና ዶቲፍ ማለት ይቻላል። ሴቭ ከዛ ኦኬ እላለሁ። ሪክላሲፋይ አረኩት። ሪክላሲፋይ የተደረገው ይኸውና ከለሩን ማስተካከል ይቻላል። አሁን ችግር የለውም ባናስተካክለው፣ በኋላ ለማፕ ስናዘጋጀው እናስተካክለዋለን። ሪክላሲፋይ ስሎፕ ማለት አንድ ቁጥር ዝቅተኛ ቦታ ነው። ሁለት ቁጥር ዝቅተኛ፣ በጣም ዝቅተኛ፣ ዝቅተኛ፣ መካከለኛ፣ ከፍተኛ፣ በጣም ከፍተኛ ነው ማለት ኦርደሩ ከዚህ ጋር ነው የምታዩት። ይሄ ማለት ይሄ ነው አንድ ቁጥር ማለት ነው። ሁለት ቁጥር ማለት ይሄ ማለት ነው። ትናንት ባሳየኋችሁ መሰረት ከለር አሁን አትነካኩ፣ ተዉት። በኋላ ከለር እናስተካክላለን። ከዛ ዋናው አሁን የፈለኩት ሪክላስን ክፈቱ፣ አትሪቢዩቱን ክፈቱት። ሪክላሱን የሪክላሱን አትሪቢዩት ከፍቱትና ዳታቤዙን ማስተካከል ትናንትና የተማርነውን እንሰራለን። እዚህ ጋር ዳታቤዙን ስንሞላ በስሎፕ እና በግራውንድ ዋተር ፖቴንሻል መካከል ምንድን ነው ሪሌሽንሺፑ? ቀጥተኛ ግንኙነት ነው ያለው ወይንስ ኢንቨርስሊ ሪሌሽንሺፕ ነው ያለው? ኦርደር ማስተካከል ስኬል እና ራንክ እንመዘግባለን ማለት ነው። ይህንን የምንመዘግበው ያው ከተለያዩ ሪቪው ሊትሬቸር ላይ ከተጻፉ ከኤክስፒሪየንስ ነው የሚሰራው። ስለዚህ ትናንትና በተነጋገረው መሰረት እዚህ ውስጥ ገቡና አድፊልድ የምትባል ቱል አለች። አድፊልድ ትላላችሁ እዚህ ጋር አድፊልድ ብላችሁ ምን ብላችሁ ነው የምጽፉት? መጀመሪያ ስኬል ትላላችሁ። ስኬል ማለት ከፍተኛ፣ ዝቅተኛ፣ መካከለኛ የሚባለው እሱን ለመጻፍ ማለት ነው። ከዛ እቺ ቴክስት ትላላችሁ። እቺ ፕሪሲሽኗ ሌንግዟ 50 ማክሲመም ነው፣ 20 ይበቃል። ኦኬ እንላለን። እንዳይረዝም በጣም 50 በጣም ረጅም ነው ማለት ነው። ስኬል አልኩኝ። እንደገና ከፍታለሁ፣ አድ እላለሁ። ራንክ ደረጃ እሰጣለሁ። ራንክ በቁጥር ነው። ቁጥር ከሆነ ደብል ነው የሚባለው ጂአይኤስ ላይ ደብል። ኦኬ እላለሁ። ራንክ እና እንትን አስገባው። ስኬል ቫሊዩ እና ራንክ ነው የሚገባው። ሌላውን ለእንትን ከፈለጋችሁ ለሪሰርች ከፈለጋችሁ ይህንን ኮፒ እያደረጋችሁ ማስገባት ይችላል። ስሎፑ እዛ ውስጥ ማስገባት ይቻላል። የስሎፑን ቫሊዩ ማስገባት ይቻላል፣ ግን አይጠቅመንም ለኦቨርላይ አናሊሲስ። እና ትመጡና ኢዲተር ቱል ታበራላችሁ። ኢዲተር ቱል የት ውስጥ ነው የምትገኘው? እዚህ ውስጥ አንዳንዴ ከጠፋች ከስተማይዝ ትመጣላችሁ። ቱል ባር ትነካላችሁ። ኢዲተር እችትና ኢዲተር ታስነሳታላችሁ። አንዳንዴ ከላይ ትኖራለች፣ ከሌለች እችትና ገባች። ኤዲተር ውስጥ ገቡና ስታርት ኢዲት ትላላችሁ። ኢዲት እንዲፈቅድላችሁ ኤዲተር እንዲፈቅድላችሁ ሪክላስን ውስጥ ነው የምጽፉት። ሪክላስን ትነኩና ኦኬ ትሉታላችሁ። ሪክላስ ቴብል ውስጥ ለመጻፍ ከፈተልኝ፣ አሁን ፈቀደልኝ። ከዛ ስኬል አስቀምጣለሁ። አሁን ስኬል ማለት አንድ ቁጥር ማለት በቫሊዩ ዝቅተኛ እያበራችሁ ቼክ ታደርጋላችሁ። ሳበራ አሁን የዝቅተኛ ቦታ ማለት ነው ከ0 እስከ 1.83 በጣም ዝቅተኛ ቦታ ነው ይሄ። ስለዚህ ለዚህ ምን ብዬ ሰጠዋለሁ? ቬሪ ሎ በሉ። ካርታውን እያያችሁ ቬሪ ሎ ማለት ሁለት ቁጥር ማለት ቫሊዩ ላይ ከቬሪ ሎ ቀጥሎ ሎ ነው የሚባለው። ከዝቅተኛ ዝቅተኛ፣ በጣም ዝቅተኛ ዝቅተኛ ማለት። ሶስት ቁጥር ማለት እቺ ቢጫው ከለር ማለት ከታች ነው የምታዩት 4.51 የሚለው ይሄ ምንድነው የሚሆነው? ሞዴሬት ወይንም ሚዲየም ማለት ትችላላችሁ። አራት ቁጥር ትገባላችሁ፣ ከፍተኛ ቦታ ነው። አራት ቁጥር ከፍተኛ ቦታዎች ናቸው። እቺ ከፍተኛ። አምስት ቁጥር ማለት በጣም ከፍተኛ። አምስት ራንክ ሰጠሁት በስኬል ማለት። ከዛ ለእያንዳንዱ ራንክ ደግሞ ራንክ ቫሊዩ ለዝቅተኛው ከፍተኛ፣ ለቬሪ ሎ 5፣ ለዚህ 4፣ ለዚህ 3፣ ለዚህ 2፣ ለዚህ 1 ይሄን ታስገባላችሁ። ይሄን ከጨረሳችሁ በኋላ አሁን ይሄንን እርግጠኛ ሆናችሁ በስሎፕ እና በግራውንድ ዋተር ፖቴንሻል መካከል ያለው ሪሌሽንሺፕ ይሄ ነው ብላችኋል። ሴቭ ትሉታላችሁ እንደ አካባቢው ማለት ነው። ኤዲተር ውስጥ ገቡና ሴቭ ከዛ ስቶፕ ትሉታላችሁ። ከዛ ይሄ ዳታቤዝ አለቀ፣ የስሎፕ ዳታቤዝ አለቀ፣ ተዘጉታላችሁ። እዚህ ጋር ክሎዝ ይደረግና ይዘጋል ማለት ነው። ዘጋ። ከዛ እቺን ስሎፕ እቺ አታስፈልግም ከአሁን በኋላ እቺኛዋ ከታች ያለችው ስሎፕ አሁን ምንም አይጠቅመንም። ለኦቨርላይ አናሊሲስ ሪክላሲፋይ ነው የሚበቃው። ይሄ ለኦቨርላይ አናሊሲስ አይሆንም። ይሄ ሪሙቭ አድርገዋለሁ። ይሄንን ሪሙቭ። እቺ ሪክላስ ስሎፕ የምትለዋል ስሟን አስተካክዬ እወጣለሁ። ፋይናል ያለቀች ናት። ላይዋ ላይ ራይት ክሊክ አደረግና ፕሮፐርቲ ገባና ስሟን አስተካክዬ ጀነራል የሚባለው ነካና እቺን ስሎፕ ብዬ በቃ ሪክላስ ስሎፕ
በካፒታል ሌተር ጽፉ ጥሩ ነው። ስሎፕ ማፕ ስሎፕ በሉት በቃ ባጭሩ ስሎፕ ሪክላስ የተደረገው ስሎፕ ማለት ነው። ተስተካከለ ስሎፕ የስሎፕ ማፕ ኦፍ ዘ ኤሪያ ይሄ የአካባቢው ስሎፕ ማፕ ነው። ይሄንን ወደ የሪሰርቻችሁ አካል ከሆነ ከለሩን ታስተካክላላችሁ። እንትን ሌጀንድ ታይትል ኖርዛሮ ማስገባት ከፈለጋችሁ አሁን ሪሰርች ላይ የስሎፕ ማፕ ለብቻው ነው የሚሰራው። ለስሎፕ ለብቻው ኖርዛሮ ሌጀንድ ታይትል ታውጣላችሁ። እሱን አንማረመው መጨረሻ ላይ ያሳያችኋለሁ። ግን ለሁሉም አንድ የመጨረሻውን ሪዛልት ላይ ኖርዛሮ እናወጣለን፣ ታይትል እናወጣለን፣ ሌጀንድ እናወጣለን። እነዚህ ነገሮች እናወጣለን። አሁን ይሄ ስሎፕ የሚለውን ይህን ክሊክ አድርጉትና ከፈለጋችሁ ራይ ክሊክ አድርጉና ፕሮፐርቲ በሉና አሁን በራንክ ነው የተቀመጠው አይደል? ሲምቦሎጂ ንኩና እዚህ ጋር ቫልዩ የምትለዋን ቀይሯት እስቲ በእንትናስ በስኬል አስቀምጥልኝ በሉት። ስኬል አስቀምጥልኝ በሉት። ስኬል አድርጉትና ይሄን አረንጓዴ ከለር አሁን መስጠት ትችላላችሁ። አረንጓዴ ከለር ደመቅ ያለ አረንጓዴ ደመቅ ያለ ከፍ አለ ለዝቅተኛው ንቀታ ለዝቅተኛ አረንጓዴ ከዛ ደብዘዝ ያለ አረንጓዴ ከዛ ለዚህ ቢጫ ለዚህ ቀላ ያለ ብራውን ከዛ ይሄ በጣም ቀይ ይሄን አስተካክሉትና አፕላይ ኦኬ። ከለሩን አሁን በአዲስ መልክ ሰራሁት። በአዲስ መልክ ከለሩን አስተካከልኩት። ይሄ ለእንትን የምትፈልጉት ከሆነ ለሪሰርች የምትፈልጉት ከሆነ ስሎፕ ማፕ ኦፍ ዘ ስተዲ ኤሪያ ብላችሁ ለብቻ ማፕ ይዘጋጃል። ኖርዛሮ ታይትል ሌጀንዱን አስገብታችሁ ማለት። ስለዚህ አሁን ይሄንን በእንትኑ መሰረት ከለሩን አስተካክያለሁ። ከዛ በየጊዜው ሴቭ አድርጉ። ፋይል መብራት ቢጠፋ ፋይል ሴቭ አስ ብላችሁ ሴቭ ልበል ሁልጊዜ ሴቭ አድርጉ። መብራት ቢጠፋ ወይ ኮምፒውተሩ ቢያጠፋብን እንደቀድሞ እንደ አዲስ እንዳሰሩ ሴቭ። አንድ ስራ ጨረስን ማለት ነው። አሁን ስሎፕ ማፕ ኦፍ አቃቂ ቤዚን አለቀ። ቀጥሎ ምንድን ነው የምንሰራው? ድሬኔጅ ዴንሲቲ ይሰራላችሁ። የትናንትናዎቹ ልጆች በድሮዎቻችሁ ላይ መስራት ትችላላችሁ። ግድ በዚህ ላይ አይደለም። ቀጥለን ድሬኔጅ እንሰራለን። ድሬኔጅ ዴንሲቲ ሰርተን እንወጣለን። ድሬኔጅ ዴንሲቲ ማፕ ስሎፕ ሴፍ ተደርጓል። እዚሁ ላይ ይቀጥላል። አሁን ቀጥለን ድሬኔጅ ዴንሲቲ እንሰራለን። ድሬኔጅ ዴንሲቲ ማለት የሜጀርመንት ኦፍ ዘ ሰም ኦፍ ቶታል ኤሪያ ዲቫይድድ ባይ ስትሪም ብለን ትናንትና የተማርነው ማለት ነው። አሁን ትመጡና ድሬኔጅ ዴንሲቲ ለመስራት ስፓሻል አናሊሲስ ውስጥ ትገባላችሁ። ሃይድሮሎጂ ቱል ውስጥ ነው የሚያልቁት አብዛኞቹ። ሃይድሮሎጂ ቱል የሚል ፈልጉ። ቪዲዮ ረጅም ሲሆን አንዳንዴ አይቀዳም። እንደ አዲስ ልጀምር፣ ይቅርታ። ይሁን ይቀጥል፣ ችግር የለውም። የዚህ ቪዲዮም አለ። እሺ ቀጥለን ድሬኔጅ ዴንሲቲ ትንሽ ረዘም ይላል ስቴፑ። ማስታወሻ እየያዛችሁ ወደ 6 7 ወደ 10 ምናምን ስቴፕ አለ። እዚህ ጋር የምንጠቀማቸው ብዙ ቱሎች አሉ። አሁን ድሬኔጅ ዴንሲቲ የምትሰሩት እዚህ ላይ አይደለም፣ ስሎፑ ላይ አይደለም። ይሄን አንቲክ ታደርጉትና እዚህ ላይ ነው የምትሰሩት። ድሬኔጅ ዴንሲቲ ቤዚኑንም አንቲክ አድርጉት፣ ችግር የለውም። ድሬኔጅ ዴንሲቲ የምትሰሩት ይሄ ትሩ ራስተሩ ላይ ነው፣ ጥቁሩ ላይ። እናንተ ዋተርሼድ ዲሊኔት ያላደረጋችሁ በድሮ ራስተር ላይ ስሩ። ጥቁሩ ራስተር ላይ ነው አሁን ድሬኔጅ ዴንሲቲ የምንሰራው። ድሬኔጅ ዴንሲቲ ለመስራት የመጀመሪያው ስቴፕ ሃይድሮሎጂ ቱል መክፈት ነው። ሃይድሮሎጂ ቱል ትከፍቱና ፊል የምትለዋን ታስነሳላችሁ። ፊልን ትከፍታላችሁ። ፊል ትከፍቱና ትሩ ራስተሯን እቺ ጥቁሯን የመጀመሪያ ራስተሯን እቺን አቃቂ ዴም የምትለዋን ተሰጥቷላችሁ። እቺን ትከፍቷትና እዛው ግራውንድ ራተር ሪዛልት ውስጥ ፊል ብላችሁ ጽፋላችሁ። ፊል ዶቲፍ ካልጠይቃችሁ ጥለፉት። ሴቭ ከዛ ኦኬ። ፊል ምንድነው ማለት ነው? ራስተር ውስጥ ኢንኮንሲስተንሲ ካለ የፒክስሎች ኢንኮንሲስተንሲ ካለ ያስተካክላል። ውስጡ ያሉትን ራስተር ውስጥ ያለውን እንትን ማለት ፊል ሚል መጣ እዚህ ጋር ሪዛልት ተውት ይቀመጥ፣ በኋላ እናስወግዳቸዋለን። ከፊል ቀጥሎ ፍሎ ዳይሬክሽን ትነካላችሁ። ፍሎ አኩሙሌሽን ሚል አለ አይደል? ከፍሎ ዳይሬክሽን ትነካላችሁ። ፍሎ ዳይሬክሽን ከዛ ኢንፑታችን አሁን የመጣችውን ፊል ነው የምትሰጡት። አሁን የመጣችውን ፊል ትሰጡታላችሁ። አውትፑት ሪዛልታችሁ እችን ትከፍቷትና እዚች ውስጥ እዛው ግራውንድ ዋተር ፍሎ ዳይሬክሽን ትላላችሁ። ፍሎ ዳይሬክሽን
የስትሪሞቹን ፍሎ ዳይሬክሽን እንዲያሳየን ማለት ነው። ራስተሩ ፍሎ ዳይሬክሽን ሴቭ እናደርጋለን። ሌላ ምን ሞላው ነገር የለም። ኦኬ እንላለን። ፍሎ ዳይሬክሽን ሰራልኝ። ፒክስሎቹን ነው እየመረጠ ዳይሬክሽናቸው የምንድን ነው አስፔክት የሚባል ማፕ ታውቃላችኋለሁ። ዳይሬክሽኖቹን ነው የሚያሳየው። ይሄ ፍሎ ዳይሬክሽን። ከዛ ቀጥሎ ፍሎ አኪሚሌሽን ትነካላችሁ። ፍሎ አኪሚሌሽን ኢንፑታችን ምን ጊዜም የመጨረሻ ውጤት ነው የሚሆነው። አሁን የመጣው ፍሎ ዳይሬክሽን ሰጥቷላችሁ። ከዛ ሪዛልቱን እዚህ ጋር ፍሎ ዳይሬክሽን ብላችሁ ትጽፋላችሁ። ፍሎ ዳይሬክሽን ፍሎ አኪሚሌሽን ይቅርታ፣ አኪሚሌሽን ፍሎ አኪሚሌሽኑን ይሰራል። ሴቭ እለዋለሁ። ቀይ የሚያበራብኝ ምንድን ነው? የስፔሊንግ ስህተት ወይ የሆነ ችግር ነው። ለማስተካከል ተመልሼ ቀይ ካበራብኝ ቅድም እንደነገርኳችሁ የሆነ ነገር ተሳሳት ነው ብሎ ኤሲሲ ሴቭ ልበለው ባጭሩ። አሁን አስተካከለልኝ። ፍሎ ብዬ ስፔስ ነበረብኝ። ፍሎ አኪሚሌሽን ባጭሩ ጻፍኩት። ፍሎ ኤሲሲ ያልኩት። ከዛ ሌላ ኦፕሽናል ስለሆነ አልነካም። ኦኬ ላለሁ። ፍሎ አኪሚሌሽን ምንትኖቹን ነው የሚያወጣልኝ። ቅድም ስንሰራ የነበሩትን እነኚህ ሪች የሚባሉትን ሪች አያችሁ፣ ስትሪሞቹን እያወጣቸው ነው። እያወጣቸው ነው። ፍሎ አኪሚሌሽን ይባላል። ከፍሎ አኪሚሌሽን ቀጥሎ ኮንዲሽናል ትባላለች። ፍሎ እቺን ኮንዲሽናል ትከፍታላችሁ። ኮንዲሽናል ትከፍቷትና እቺን ፎን የምትለዋን ታስነሳላችሁ። ፎን ታስነሱና ኢንፑታችን አሁን የመጣውን ፍሎ አኪሚሌሽን ትሰጣላችሁ። አሁን የመጣውን ምን ጊዜም መጨረሻው የመጣው ነው ሪዛልት የምናስቀምጠው። ከዛ ይሄ ኦፕሽናል ነው አትንኩት። እቺኛዋ ትሩ ራስተራችሁን አስገቡ ይላል። ትሩ ራስተር ማለት እቺ ዴሟን ማለት ነው። ጥቁሯን ዴም እቺ ትሩ ራስተራችሁን እቺን ትሩ ራስተር ማለት ማውዜም ቢያለኝ እቺን ትከፍቷትና ዴማችሁ ማለት ነው። አቃቂ ዴማችሁን ሰጡታላችሁ። አቃቂ ዴም እቺን እኮ ፍሎ አኪሚሌሽን አስገባ ብሎ ከዛ ኦፕሽናል የናትንካው እቺ እዚህ ጋር ዴምህን ጥቁሯን ዴም ማለት መጀመሪያ የሰራችሁባት ዴም አለች አለ። እቺ ዴሞን ሰጣላችሁ። ሌላው ኦፕሽናል ነው፣ ምንም የምታስገባው የለም። እዚህ ጋር ትመጣና እቺን ትከፍትና ፎን ትላለ። ኮንዲሽናል ኮን ብቻ ፎን ዶቲፍ ይቻላል። ሴቭ ምንም ፍሎ አኪሚሌሽን አንድ ትዘልና አቃቂ ዴምን ሰጠዋለ። ከዛ ኮን ትላለ። ኦኬ ትላለ። ኮን ከዛ ውስጥ ከኮንዲሽናል ውስጥ ነው የሰራሁት። ኮንዲሽናል የሚባለው ይሄ ዘ ሃይስት እና ዘ ሎውስት እንትኖቹን ስትሪም ኔትወርኮቹን እያወጣቸው ነው። ከዛ የሚቀጥለው ስቴፕ እንትና ነው የሚሆነው ስትሪም ኦርደር እዚህ ጋር ትመጣላችሁ። ስትሪም ኦርደሩን ሰራላችሁ። ኦርደሮቹን ያወጣል። የስትሪሞቹን ስትሪም ኦርደር ትከፍታላችሁ። አሁን የመጣውን ኮን ትሰጡታላችሁ። አሁን ከላይ ያለውን ምን ጊዜ የሚሰጠው ኮን። ከዛ እዚህ ጋር ፍሎ ዳይሬክሽኑ ነው የሚወጣው። ፍሎ ዳይሬክሽን ይሰጣል። እዚህ ጋር ፍሎ ዳይሬክሽን እንዲያወጣልን እንሰጣለን። ከዛ አውትፑት ራስተራችን ስም እንሰጠዋለን። ምንድነው? ስትሪም ኦርደር ብላችሁ ጽፋላችሁ። ስትሪም ኦርደር ትላላችሁ። ስፔሊንጉን ብሬክ ምናምን አታርጉ፣ ጋፕ አታርጉ። ስትሪም ኦርደር ከዛ ኦኬ ይላል። ስትሪም ኦርደር ስትሪሞቹን ኦርደር እያሳያቸው ነው። አሁን ይሄን ሁሉ ኤክስትራክት እያደረገ ነው። ዴንሲቲ ለመስራት በጣም ስቴፕ አለው። ስትሪም ኦርደር አደረጋቸው። ከእንደገና ከስትሪም ኦርደር ቀጥሎ ስትሪም ቱ ፊቸር የሚባል አለ። ግሪድ ኮዶቹን ደግሞ ያወጣቸዋል። እንደገና ወደ ላይን እንዲሆኑ ስትሪም ቱ ፊቸር እሱን ትከፍታላችሁ። አሁን የመጣውን ዘላስት ውጤት ማን ነው? ስትሪም ኦርደር ነው። ኢንፑት ምን ጊዜ የሚሆነው ከላይ ያለው። ከዛ እዚህ ጋር ፍሎ ዳይሬክሽን ይሰጣል። ፍሎ ዳይሬክሽን ሪዛልታችሁን ስሙን ሰጡታላችሁ። በሼፕ ፋይል ስለሆነ ስትሪም ቱ ፊቸር ሴቭ ሪዛልት ዳታ ውስጥ ስትሪም ቱ ፊቸር ብላችሁ በሼፕ ፋይል ነው የሚሆነው የመልሱ ውጤቱ። ኦኬ
ስትሪም ቱ ፊቸር የሚል የሆነ ላይን አመጣለን። ላይን በሼፕ ፋይል አመጣ። ከዛ ይሄ አንድ መስመር ስለሆነ ራይት ክሊክ አድርጉበትና ሲምቦሎጂ ፕሮፐርቲ ትገቡና ስትሪሞቹ እንዲታዩ ሲምቦሎጂ ትነኩና ካታጎሪን ትነኩና እችን ግሪድ ኮድ አድርግልኝ ትሉታላችሁ። ግሪድ ኮድ አድ ኦል ቫልዩ ስትሉት እስከ 7 ግሪድ ኮድ ያወጣቸዋል በግሪድ ኮድ። ከዛ አፕላይ ኦኬ ትሉታላችሁ። መስመሮቹ በደንብ እንዲወጡ በቁጥራቸው ማለት ነው። ከትንሽ እስከ ትልቅ 1 2 3 4 7 ናቸው። በግሪድ ኮድ ታደርገው። ልድገመው አንዴ። ራይት ክሊክ ፕሮፐርቲ ያደረኩኝ፣ ሲምቦሎጂ ነካው፣ ካታጎሪ ነካው። እዚህ ውስጥ ገባውና ግሪድ ኮድ አልኩት። ከዛ አድ ኦል ቫልዩ ስለው ዘረገፋቸው። እቺ አታስፈልግም፣ እቺ አንቲክ ትደረጋለች፣ ሌጀንድ ላይ እንዳትወጣ። አፕላይ ኦኬ። አሁን ግሪድ ኮድ አልሰራው ማለት ነው። አላለቀም። አሁንም ከግሪድ ኮድ ቀጥሎ በላይን ከሰራ በኋላ ላይን ዴንሲቲ የሚባል ቱል ደግሞ ታወጣላችሁ። ወደ ላይ ትወጡና ላይን ዴንሲቲ የቱ ጋር ነው የሚገኘው? ስፓሻል አናሊሲስ ውስጥ እዚህ ጋር ዴንሲቲ የሚል አለ። ድሬኔጅ ዴንሲቲ የሚለው ስሙ ራሱ የመጣው ከዚህ ነው። ማጠቃለያው በቃ ይሄን ዴንሲቲ ልሰራ ነው ማለት ነው። እዚህ ጋር መጣና እቺን ክሊክ አረጋታለሁ። ላይን ዴንሲቲ ወደ ላይን ዴንሲቲ ቀይራችኋል። እነዚህ እቺን ትከፍታታላችሁ። እቺ ስትሪም ቱ ፊቸሯን ትሰጡታላችሁ። አሁን የመጨረሻ ውጤት የመጣችው ከዛ እቺ ነን የምትለው እስቲ እቺን ክፈቷትን። እቺ ፖፑሌሽን ፊልዱን ግሪድ ኮድ ታደርጉታላችሁ። ፖፑሌሽን በግሪድ ኮድ እንዲሰራ። ከዛ ውጤታችሁን አውትፑት ራስተር ውጤታችሁን ላይን ዴንሲቲ ትሉታላችሁ። እዚህ ጋር ላይን ዴንሲቲ ብላችሁ እዛው ሪዛልት ዳታ ውስጥ ሴቭ ትሉታላችሁ። ይሄ ኦፕሽናል ነው የሚሰራበት የፒክስል ሳይዙን ነው። ይሄ ቶታል ኤሪያ የሚሰራበትን ነው። ተዉት። እዚህ ጋር ኢንቫይሮንመንት ይስተካከላል። ላይን ዴንሲቲ ሲሰራ እንደ ኢንተርፖሌሽን ነው የሚሰራው። እንደ ኢንተርፖሌሽን ስለሚሰራ ከስተዲ ኤሪያ ሊወጣብን ይችላል። ስተዲ ኤሪያችን እንደ ከአቃቂ ቤዚን ወጥቶ እንዳይሰራ ኢንቫይሮንመንት ይስተካከላል። ኢንቫይሮንመንት ውስጥ ገቡና ፕሮሰስ ኤክስቴንት የሚለውን ትነኩና ፕሮሰስ ኤክስቴንት ውስጥ ኤክስቴንቱ በአቃቂ እንዳያልፍ አቃቂ ዴም የሚለውን ከአቃቂ ዴም ኤክስቴንት እንዳያልፍ የሚሰራው ኢንተርፖሌሽኑን ከዚህ ሬንጅ ውስጥ አቃቂ ዴም ዘሴማስ አቃቂ ዴም የሚለውን ትሰጡታላችሁ። ከዛ ድንበር እንዳያልፍ ማለት ነው። ከዛ እዚህ ጋር ራስተር አናሊሲስ ምትላለች። እሷ ሁለት ነገር ነው የሚነካው። ራስተር አናሊሲስ ትነኩና እችን ዝቅ ታደርጓትና ማስክ አሁንም አቃቂ ዴም እንዳያልፍ የሚሰራው ማፕ ከአቃቂ ዴም እንዳያልፍ ማለት ነው። ከዛ ኦኬ ትሉታላችሁ። ከዛ አሁንም ኦኬ ትሉታላችሁ። ላይን ዴንሲቲ እየሰራ ነው። ይሄውና ይሄ ድሬኔጅ ዴንሲቲ የሚባለው ዋናው ይሄውና ይሄ ነው። እነዚህ ለጊዜው አንቲክ እቺን ስትሪም ቱ ፊቸር አንቲክ ላድርግላችሁ። ዲስ ኢዝ ድሬኔጅ ዴንሲቲ ታያችኋል። መስመሮቹ ድሬኔጅ ዴንሲቲዎቹ እነኚህ ናቸው። የመጀመሪያው ይሄ ነው። ቀጥሎ ይሄ ነው። ይሄ ትልቁ ድሬኔጅ ዴንሲቲ ነው። ይሄ ትንሹ ድሬኔጅ ዴንሲቲ ነው። ከዛ ይሄንን በአምስት ከፍሉታላችሁ። እንደገና ትመጡና ራይት ክሊክ ታደርጉትና ፕሮፐርቲ ትገቡና ሲምቦሎጂ ትገቡና 9 የነበረውን በ5 እንደቀድሙ በ5 ይደረጋል። ከዛ እቺ ሌበል ፎርማቷን ዴሲማል ፕሌሷን እንዲያስተካክልላችሁ እቺ ሌበል ፎርማት ዴሲማል ፕሌስ እንዳይበዛ ፎርማት ሉና እቺ 10 የነበረችው 3 ታደርጋላችሁ። እቺን ኦኬ ትላላችሁ። ከዛ አሁን ይሄን ከለር ትቀይሩታላችሁ ከፈለጋችሁ። ከለሩን በኋላ አሁንም መጀመሪያ ላስተካከል። አፕላይ ኦኬ ተመልከቱት። ድሬኔጅ ዴንሲቲውን በ5 ከፈልኩት። የመጀመሪያው ከ1.41 እስከ 3.45 ቀጥሎ ከ3.46 ይሄኛው ከ9.56 በስኩዌር ኪሎ ሜትር ነው። ከዛ ይሄንን ሰጠኝ። ከለሩን ለማሳመር ሌጀንድ ላይ ፕሮፐርቲ ልና ከለሩን ጥሩ ከለር እንምረጥለት። ራምፕ ከለር ለድሬኔጅ ዴንሲቲ የሚስማማ ከለር ይሄንን አፕላይ ኦኬ። አሁን እንግዲህ ጀነራሊ ሰርተ ነው ወደ ራንኩ እንገባለን። አሁን ሪክላስ አድርጉ። ሪክላስ መደረግ አለበት። ይሄ አሁን ላይን ዴንሲቲውን አትሪቢዩቱ መክፈት ስለማትችሉ ሪክላስ መደረግ አለበት። ሪክላስ አልተደረገም። ያው ሪክላስ በጣም ረጅም ስቴፕ ሄደን
ስሎፕን ቶሎ ነው ያደረግነው ሪክላስ። ድሬኔጅ ዴንሲቲ ግን ወደ 10 ስቴፕ ሄደን ነው ሪክላስ የገባ ነው። ስለዚህ አሁን ላይን ዴንሲቲውን ትሰጡታላችሁ። ከዛ ሪክላሲፋይ ታደርጉትና በ5 ከፍሉታላችሁ። በ5 ትመጣላችሁ። ከዛ እችን ኦኬ ልበላት። ከዛ እችን ሪዛልቷን እዚችው ስሟን ሪክላስ ሪክላስ ላይን ዴንሲቲ ብዬ ሰጠዋለሁ። ሪክላስ ላይን ዴን እለዋለሁ። ከዛ ሴቭ እለዋለሁ ማለት ነው። እዚህ ውስጥ ያስቀምጥልኛል። ከዛ ኦኬ እለዋለሁ። ኦኬ እለዋለሁ። አሁን የመጨረሻ ውጤት በቃ እዚህ ላይ ነው ዳታቤዙ የሚሞላው ማለት ነው። ዳታቤዛችን ሞላው። ሌሎቹ አሁን ስራ እንዳያበዙብን እንደነገርኳችሁ በሙሉ ይጠፋሉ። እዚህ አሁን ስትሪም ፊቸር ምናምን ምንም አይጠቅሙንም። ያንዳንዳቸው እናጠፋለን። እዚህ ከታች የነበሩትን ከሪክላስ ላይን ዴንሲቲ ውጭ ያሉትን እነዚህን ስትሪም ኦርደርን አጠፋለሁ። እንደ ጨምቆ ስትሪም ኦርደር አልፈልገውም። ኮንንም አልፈልገውም። እነዚህን በሙሉ እያጠፋው ሄዳለሁ። እሺ አንዴ ልጨርስና ይሄንን ችግር የለም። ቆይ ላይን ዴንሲቲ ኦርደሩን እናስቀምጥና ፍሎ ዳይሬክሽን አልፈልገውም። ፊልንም አልፈልገውም። ስሎፕ በቃ ስሎፕ አቃቂ ዴም እና እነዚህ ናቸው። እቺ ራሷ ላይን ዴንሲቲም አጠቅመኝም። በቃ ምናልባት ዳታ ሳስገባ ከዚህ ለማየት እስከማስገባ ድረስ የምታገለግለኝ እቺኛዋ ናት። ዋና የኔ ስራ እዚች ውስጥ ነው። አትሪቢዩቷን ከፍታለሁ። አትሪቢዩቱን ገብታችሁ እያያችሁ አሁን ሁለት ነገሮች ይሞላሉ። ስኬል ቫልዩ እና ራንክ ትሰጣላችሁ። እዚህ ትመጣላችሁ። ስኬል ቫልዩ ትላላችሁ። አድ ትሉና እቺን ስኬል ትላላችሁ። ከዛ ስኬል በምንድን ነው የሚሰራው? በቴክስት ነው የሚገባው። እቺን 50 የምትለዋን 20 አርጓት ብያችኋለሁ። 20 ይበቃል። እቺን ከዛ ትመጣላችሁ። አድ ትላላችሁ። እቺን ራንክ ትላላችሁ። ራንክ ብላችሁ ደብል ነው የሚሆነው። ይሄ ደብል ትላላችሁ። ከዛ ኤዲተር ቱል ታበሩና በድሬኔጅ ዴንሲቲ እና በግራውንድ ዋተር ፖቴንሻል መካከል ያለውን እንግዲህ ፍሎ ፊልድ ኤክስፒሪየንስ ኤንድ ሪቪው ሊትሬቸር ከቦታው አንጻር ኢንቨርስሊ ነው ዳይሬክትሊ ነው የሚለውን ተወሰኑና ማስገባት ነው። አሁን አንድ ቁጥር ቫልዩ ማለት እናበራበታለን። ስናበራ ሎ ነው፣ ዝቅተኛ ቦታ ነው። ስለዚህ ኤዲተር ቱል አስገባለሁ። ኤዲተር ስታርት ኤዲትልና ሪክላስ ላይኗ ላይ እሷን ኤዲት እንዲያደርግልኝ እንዲፈቅድልኝ ጠይቀዋለሁ። ከዛ እዚች ውስጥ ምን ብዬ ነው የምጀምረው? ቬሪ ሎ እላለሁ። ዝቅተኛ ማለት ይቅርታ፣ አረንጓዴ ማለት ዝቅተኛ ነው አይደል? ቬሪ ሎ እላለሁ። ከዛ ሎ፣ ከዛ ሞዴሬት፣ ቀጥሎ ሃይ፣ ከዛ የመጨረሻ ቬሪ ሃይ እላለሁ። ቬሪ ሃይ ቻርጅ። ከዛ ይሄንን ኦርደር ፕሮፖርሽናል ኢንቨርስሊ ሪሌሽንሺፕ እንሙላው። ቬሪ ሎ ለሚለው ሃይ ቅርታ ከፍተኛ ነው የምሰጠው። እንደ ስሎፕ ነው የም ሪሌሽንሺፑ 4 ከዛ 3 ከዛ 2 ከዛ 1 ታላላችሁ ማለት ነው። ከዛ ሴቭ አደርጋለሁ። ስቶፕ አደርጋለሁ። ሁሉም ይህን ሰርቶ ይወጣል። ምናልባት ያልጨረሰ እንኳን ቢሆን ይህንን እንደ ቅድሙ በማፕ ዶክመንት ተሰጣችሁና እኩል እናደርጋቸዋለን። ወደኋላ የቀራችሁ ልጅ አሁን ይህንን በማፕ ዶክመንት ልኬ እኩል ማድረግ እችላለሁ ከኔ ጋር እንደገና ሴቭ እያደረግኩ ስለሄድኩ ማለት ነው። ወደኋላ የቀራችሁ ልጆች እሺ ደግማለሁ፣ ችግር የለም። አሁን ይችን ሪክላሲፋይ ላስተካክላትና ልውጣ። እችን የመጨረሻ ውጤት ናት። ድሬኔጅ ዴንሲቲ ማፕ ብዬ ጀነራል ውስጥ ገባና ስሟን አስተካከልና እወጣለሁ። የመጨረሻ ውጤት ናት እቺ ድሬኔጅ ዴንሲቲ ብዬ ድሬኔጅ ዴንሲቲ አፕላይ ኦኬ እላለሁ። ድሬኔጅ ዴንሲቲ ማፔን ይሄንን አጠፋለሁ። ይሄን አልፈልገውም ከአሁን በኋላ ሪሙቭ አደርገዋለሁ ማለት። ከዛ ይሄ ድሬኔጅ ዴንሲቲ ማፔን ከለሩን ከፈለኩ አስተካክዬ ከድሬኔጅ ዴንሲቲ ማፕ የሚስማማ ከለር አስተካክዬ ከፍተኛ ዝቅተኛ በሚለው በስኬል ቫልዩ ለከፍተኛ ምን አይነት ከለር አለው? ራምፕ ከለር እንመርጣለታለን። እዚህ ይሄን ልምረጥለት። ከለሩን ገለበጥኩት። አረንጓዴውን እንትን አልኩት። አረንጓዴን ለዝቅተኛ ነው ማድረግ ያለብኝ። አረንጓዴ ለዝቅተኛ ከለር ራምፕ ምረጡ። ከዚህ ውስጥ ችግር የለውም። ይሄን ልምረጥለት ለጊዜው። ይሄንን
በኋላ ሌጀንድ ስታወጡ ታስተካክላላችሁ። ሶ ዚስ ኢዝ ድሬኔጅ ዴንሲቲ ማፕ። አሁን ሁለት ማፕ አዘጋጀው ለኦቨርሌይ ስራ እያዘጋጀው ነው ማለት ነው። ከነ ዳታቤዙ ሁለት ማፕ ጨረስን። ይህንን በየሰዓቱ ሴቭ እየተደረገ ይወጣል። ሴቭ እየተደረገ እዚህ ውስጥ ሴቭ፣ ምክንያቱም በኋላ ሊጠፋ ስለሚችል የስ ሴቭ አድርገዋለሁ ማለት ነው። ሁለት ማፖች አሁን እደግማለሁ ለእናንተ ቅድም ለመለጣችሁ